ሰላም እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮ የጦጣ ፍራንክ አረጋችሁ ስለዚህች ሴት ወይም እና ሌሎችን ቪዲዮዎች መጥቻለሁ። ቻናላችን አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰፖርት አድርጉኝ። ወደ ቪዲዮ ምን እያደረግሽ? እንትን ቁልፍ ውስጥ ረስቼ ለመክፈት እየታገልኩ። ታዲያ እኔ ለምን አልከፍትልሽ? ትችያለሽ? አዎ እኮ ደስ ይለኛል። ስንት ትቀጫለሽ? ኧረ አባቴ እሺ 2000 ሶስት አድርገን አራንቺ ነው ባይ ሶስት አድርገን እባክሽ አየር ላይ ሶስት አድርገን ጭራሽ የራሱን መኪና ነው ሊከፍት የተቀበለው። እውነት ደግሞ ቤዝድ ኦን ትሩ ስቶሪ ይላል። ጉድ እኮ ነው። ሆን መስሎ የታየ በእግዚአብሔር ሆኖ ስላየን እንዳሳብ ልጆች ሰሞን በቀን ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራ መስጥ እልል 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 እልል። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ አላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። እግዚአብሔር ይመስገን፣ በጣም ደስ ይላል። የማትገመት ሰው ሁን ማለት እንደዚህ ነው። በቤተክርስቲያን ምናምን በመዝሙር በጣም ደስ ይላል። አልጠበኳትም በእንደዚህ አይነት የሆነ ከምትሰራቸው ቪዲዮዎች አንጻር ከምትሆናቸው ሁኔታዎች አንጻር እንደዚህ አይነት ሰው አትመስለኝም ነበር። ብቻ ግን ደስ ይላል። እግዚአብሔር የአብርሃምና የሳራ የሆነ ጋብቻ ያደርግልሽ። በጣም ደስ ብሎናል። እንግዲህ ክራሾቻችሁ እያለቁ ነው። እንዴት እንደሆነ ባናቅም ይህ ዓመት በጣም ብዙ ሰርግ እያየንበት ያለ ነው። ዓመት እየሆነ ነው። በጣም ይገርማል። በጣም ነው ደስ የሚለው። የማትገመቺ ሰው ሆነ ተሳይተሽናል። ኤኒዌይስ ወደ ቀጣዩ ቪዲዮ እንሂድ። እኔ ቆንጆ አይደለሁም፣ ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋና ከኋላ ነው። እኔ ቆንጆ ነኝ ግን ከሁሉ ሻባላ ወጣ ሻባላ ሸበላው ከኋላ ነው። ሸበላው መጥቷል። እንዴት ነው ሸበላው? አርሰናል ይሻላል ማንቸስተር እሷ አርሰናል እና ማንቸስተር ምን አገባት? ማሸነፍ ያለበት ጡጦ ነው። እንዲህ እንዳንቺ ሰው ማያገባው ባይገባ ነው በተበደረሰ። ለማንኛውም ጡጣሻል። በረከታይ ቪዲዮ እንላለን። ቆይ ያልገባችሁ ነገር አንዴ እኔ እኮ በብር ነው የምገዛው። ግን ይሄ ሰውዬ ማለት ነው ነው እግዚአብሔርን ዝም ብላችሁ አይፎን 70 ፕሮ ማክስ ነው የምትሰው። የጦጣ ፍራንክ አረጋችሁ እውነት አድም እንዴ ሰውዬውን የምር ጎዳና ልታስወጡት ነው እንዴ? ድጋሚ ኧረ እግዚአብሔርን ፍሩ። ሁሉም የሚያገኘው ሰው እንትን ይሄ ቪዲዮ ስንት ላይክ ካገኘ አይፎን 30 ፕሮ ማክስ ትገዛልናለህ? አይገዛልህም። እሱም ደግሞ የዋህ ነው፣ ዝም ብሎ ይገዛል። ኧረ አንተም አስብበት፣ ረፍ አንተም ረፍ። ግን የምትጠይቁት ሰዎች አቁሙ፣ ተውት ልጁን። እንዴ ምናችሁ ነው? እኔ አንዳንድ ሰው ጥያቄ ደስ ይለኛል። በቃ የሆነ የሚመስል ጥያቄ የምር በቃ አለ መጠየቅ ያለበት ጥያቄ፣ እንደዚህ አይነት ጥያቄ። እሺ አይፎን ምንድን ነው ያማቻል እንዴ? እውነት ረፉ፣ አጠይቁት፣ ታው እንተም ደግሞ አትግዛላችሁ። ዝም ብለህ እሺ እያልክ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክት እኛችን ምርጫክ ስላደረግከን እናመሰግናለን።
ምንድን ነው የሚባለው? ልጅ እግዚአብሔር ያጽናሽ። ሰርፕራይዝ እኔ ነኝ ባህላዊ ሰው የሆንኩት ሰርፕራይዝ እየገባኝ ያለው ነው ወይስ ሰው ነው ገበደ ያለው? እንጃ ለዚህ ያላቀም እንደዚህ አይነት እግዚአብሔር ያጽናሽ አለ። ኬክና አበባ ተልኮ እግዚአብሔር ያጽናሽ። ኬክ ይቆርሰሽ ነው። ሻምፓኙስ ረስተውስ እኔ ይቅርታ አድርጉልኝና እንደ እኔ አይጠመኝም እንደዚህ አይነት ነገር አላውቅም። እስኪ እናንተን በዚህ ወይ ሰውን ማጽናናት ልክ ነው? እስኪ ኮሜንት አድርጉ። ለማናቸው ወደ ቀጣይ ቪዲዮ እንላለን። እንደው ዛሬ ደግሞ አንዱ የዞረበት ሰው የታክሲ ውስጥ ቁጭ ብዬ ለረዳቱ ወራጅ አለላለሁ። ዞሮ ምን ቢለኝ ጥሩ ነው? ልትወርጂ ነው ወይ? እና ምን ላድርግ? ቡና ይፈላ፣ ዘመድ አዝማድ ይሰብሰብ፣ ምናምን ጎረቤት ይጠራ፣ እንማታው ይችላል። ኦፍ ኮርስ ለወራጅ አለ ካልኩኝ ልወርድ ነው። ሌላ ምን ላደርግ ይሆናል? እኔ ሹፌሩ አይደለሁ። ላጠማዘዝ አይሆን ቅያስ ልገባ አይሆን። ታዲያ ልወርድ ነው እንጂ እንዴ! ስንት አይነት ሰው ያለው በዚህ ረዳቱና ላይ ነው ዞረኛው አዲስ አበባን ሰብስቦ። በዚህ ደግሞ አንዳንድ ተሳፋሪዎች አሉ የሚጠይቁትን ጥያቄ የማያውቁ። ኦፍ ኮርስ ወራጅ አለ ከተባለ ሊወረድ ነው። እኔ ማፈነድደው ታዲያ ቶርክ ላረግ አይሆን ነው ወይስ አንተ አይነኝ ላይ አይሆን? ታዲያ ኦፍ ኮርስ ሎርድ ነው። አረ ያሰብን እንዴት ነው የዞረብን ግን ግን ምን አስበው አንተ ራሱ ወራጅ አለ ብላ ምን ልታረግ ትችላለች? እኔ እንደው ወራጅ አለ ማለት ልትወርድ ነው። ለምንድን ነው ልትወርጂ ነው የምትላት? እንደዚህ ብታበዛጭብን ለማናቸው የምትጠይቁትን ነገር ወይ 2-3 ጊዜ አይምሮች ውስጥ አመሳአ አልሱት ትክክል ለማውራት ማለት ነው። ኦ ማይ ጋድ ዋው! ዘንድሮን የዓለም ዋንጫ ማን ነው የሚበለው? እናንተ ብለው አውለ ከሀገራት የዘንድሮን የዓለም ዋንጫ ማን ነው የሚበለው? ሀገር ኢትዮጵያ ነች። ይዘተ ደማን ይበል ቆንጨራና ዱላ ይዘመተ ወይ እናንተ ናችሁ እናንተ ብሉታል። እኔ እንዴ አይዞክ እንዴ አስባችሁታል? የስፔን ይሁን ማናት አንደኛው ተወዳዳሪ አላቃትም ኳስ ላይ ጎበዝ አይደለም እና የትኛው ደጋፊ እንደሆነ አቅም ሄድሽ ምን ይበል ወይ እናንተ ብሎ አለ። ሀገር ብሎ አስቀደዱ። በቃ ኢትዮጵያ ዝብላለ እና በእናት ሀገር አይጨክኑም ብሎ ነው መሰለኝ። እዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ አዲስ ለሆናችሁ ሰዎች ወይንም የሁለቱን ሰዎች ንግግር ለማታውቁ ሰዎች ግልጽ እንዲሆንላችሁ ባጭሩ ላስረዳችሁ። ቃል ኪዳን ወይንም እዚህ ጋር አሁን የምታዩት ልጅ ለሆነ ድርጅት ማስታወቂያ አምባሳደር ናትና ትሰራላችኋለች። ገነት ንጋቱ ለዚህ ማስታወቂያ ድርጅት በቃል ኪዳን በኩል ኮንታክታቸውን ታገኝና እኔ ለማስታወቂያ አልሰራላችሁ ተባብለው የሆነ ኮንፍሊክት ግጭት ነገር ይፈጠራል፣ አለመግባባት ማለት ነው። ከዚህ በፊት ቃል ኪዳን ገነት ፖድካስት ላይ ቀርባ ህይወቷን ያሳለፈችው ነገር ምናምን ተናግራ ነበርና ፍርድ ቤት ክስ ላይ ስለነበረች የሆነች የቪዲዮዋን ፓርት ሸነፍ ልታረገኝ ልጄ እንድመጠቅ ልታረገብኝ ስለምትችል እባክሽ አጥፊልኝ ትላታለች። ይሄ ነገር ከመፈጠሩ በፊት ማለት ነው ታጠፋለታለች ምናምን። ከዛ አሁን ይሄ ነገር ሲፈጠር ገነት ንጋቱ ፖስት አደረገችው ቪዲዮ ቆርጣ አውጥታው የነበረውን ቪዲዮ ደግማ ፖስት አደረገችው ያለሽ ነው ያለችው። ግን ግልጽ ሆኖላችኋል መሰለኝ። ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም።
ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እንደውነቱ ለመናገር እዚህ ላይ የግል አስተያየቴን ብሰጥ በጣም ደስ ይለኛል። እስኪ እናንተም ደግሞ የምታስቡትን ትነግሩኛላችሁ። ማለት እኔ እንጃ ገነት ንጋቱ ልክ ሰርታለች ብዬ አላስብም። አይ በጣም በብዙ ነገር ስሟ በመጥፎ እየተነሳ ነው ምናምን ከሷ አንፃር አይደለም፣ ግን እንደ ሰው ከእድሜያቸው አንፃር እንደዚህ መስራት የነበረባት ሰው አልነበረች ወይ ቦታ ቢቀያየሩ ኖሮ ምናልባት ምክንያቱም እቺኛዋ ብታደርገው ቃል ብታደርገው ምናልባት እድሜዋ ነው ምናምን ብለን ልክ ባይሆን ራሱ እንረዳ ነበር። ግን ገነት ንጋቱ ትልቅ ሰው ናት። እናት ባትሆናት እንኳን ታላቅ እህት የምትሆናት እድሜ ላይ ነው ያሉት። ልዩነታቸው ያህል ነው። ለዚች ልጅ የሆነ ነገር አጋጭቷቸው ልጄን ያስነጥቀኛል አጥፊልኝ ብላያት የነበረውን ነገር መልሶ ፖስት ማድረግ በዚህ ብድር መመለስ ይቻላል ብዬ አላስብም። እንደኔ ልክም ነው ብዬ አላስብም። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። በእውነት አባባለው ራሱ ፓኩን እኔ ግን አምደሰት ሞጪ አምልጧት የምትናገራቸው ነገሮች የምር ነው። በቃ የምሯን ነው። ግን እንደዚህ እየጠየቀች ያለችው ነው የሚያስብለኝ። ያኛውን ሰውዬ በጣም ነው እንደ ሀብታም ሆንኩ አለች። የወሬ ማድመቂያ ሆነ። እንዲህ ነው እንዴ? በጣም ነው እንደ ሀብታም ሆንኩ እያለን ነው። አሁን ደግሞ ሲክስ ፓክ ርቦት ይመጣል። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም። 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እሺ ላይ የደረሰ ያለው ነገር ያለበትን ሁኔታ ሁላችንም ሰምተናል ብዬ አስባለሁ። ቲክቶክ ላይም ዩቲዩብ ላይም እየተላለፈ ስለነበር ላይ እየገባ ነበር። ዩቲዩብ ኦልሬዲ ሊከስር ነው፣ በጣም የማይሆን ደረጃ ላይ ደርሷል፣ በጣም ወርዷል ምናምን ብሎ ሰራተኞችን ላባር ነው፣ የተወሰነ ሰራተኛም ቀንሻለሁ ምናምን ብሎ ዩቲዩብ ላይ ላይቭ ገብቶ ነበረ። ቲክቶክ ላይም መልእክቶችን እያስቀመጠ ነበር። አግዙኝ፣ አይዞህ በሉኝ፣ አለንልህ በሉኝ እያለ ነበረ። እንግዲህ እግዚአብሔር ይርዳህ። እሺ እግዚአብሔር ካንተ ጋር ይሁን። አይዞክ፣ በርታ፣ እግዚአብሔር ካንተ ጋር ይሁን። እናንተም አይዞክ በሉት። ይህ ሰው እኮ አላረፈ ያለ ነው። ግን ይህ ሰው አላረፈ ነው ያለው። እንደኔ ግን ሲሄዱ ሪንግ ውስጥ ገብቶ ሲደባደብ ማየት በቃ ጉጉት ያደርገዋል። እንዲህም እየሆንን ያስቸገርን በቃ ላይክ ፈርቷል እላለሁ። የሆነ ቪዲዮ ሲለቅ እግሬ ተሰበረ፣ እጄ ተሰበረ፣ ወለማለኝ፣ እናቴ መቀነት አደናቀፈኝ ሲል ፈርቷል። በቃ ለምን አይተውትም ምናምን በቃ እንዴ በቃ ምናምን እላለሁ። ከዛ ደግሞ እንደዚህ አይነት ቪዲዮ ይለቃል። እኔ ምናምን ይለናል። ኧረ ተሰቃየን። አንዴ ግባና እስኪ እንየው ዜዶ በእናት እንደው ዜዶ ተው በእናት ጉጉት ነው ያደረገን የምር። እኔ በግሌ በጣም ጓጉቻለሁ። እስኪ እናንተን ኮሜንት ላይ ንገሩኝ። ይግባ ነው አይግባ ነው?
ስሜታችሁ። ለማናቸውም የዛሬ ቪዲዮዎች እነዚህን ይመስሉ ነበረ። ሌሎች ሪያክት እንድናደርግባቸው አብረን እንድናያቸው የምትፈልጓቸው ቪዲዮዎች ካሉ አስቀምጡልኝ፣ ላኩልኝ ቪዲዮዎቹን። በጣም አመሰግናለሁ ስለተከታተላችሁኝ። መልካም ጊዜ። እወዳችኋለሁ። ባይ